ይህ ቪዲዮ በተለያየ አጋጣሚ መማር ሳይችሉ ቀርተው ማንበብና መጻፍ ለተቸገሩ አጋዥ ይሆናል ተብሎ የተዘጋጀ ቪዲዮ ነው። ስለዚህ ትምህርታችንን ፊደላትን ከመለየት እንጀምራለን። በአማርኛ ቋንቋ የሆሄያት መጀመሪያ የሆነውን ሀን እንጽፋለን። ስለዚህ ይህን ፕሮግራም ለመከታተል ወይም ይህን ቪዲዮ ለማየት እስክሪብቶና ወረቀት ብትይዙ የተሻለ ነው። ስለዚህ እኔ የማደርገውን የተከተላችሁ በመጻፍ በአጭር ጊዜ ውስጥ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ሀን እንዳልነው የፊደላት መጀመሪያ የሆነችውን ሀ በመጻፍ እንጀምራለን ማለት ነው። ስለዚህ በርካታ ፊደላት አሉ በአማርኛ ቋንቋ ውስጥ። ስለዚህ በዋናነት የምንጀምረው በሀ ይሆናል ማለት ነው። በዚህ መልኩ እንደምታዩት ብዙ ቃላቶች ነው መጻፍ የምንችለው። ስለዚህ ሀን ስንጽፍ መጀመሪያ 3 ዋና መስመሮችን መከተል ይኖርብናል ማለት ነው። የመጀመሪያው 1 ወደ ታች፣ 2 ወደ ታች፣ ከዛ ቀጥታ ሶስተኛውን ማገናኘት ይሆናል ማለት ነው። በዚህ መልኩ ሀን መጻፍ እንችላለን። ከዛ በተጨማሪ ደጋግሞ በዚህ መልኩ መጻፍ እጃችን በአግባቡ አስተካክሎ እንዲጽፍ ያግዘናል ማለት ነው። ሀ በመጠቀም ደግሞ ቃላትን መመስረት እንችላለን። ለምሳሌ ሀገር ማለት እንችላለን። እንዲሁም ሌላ ሀብት ብለን የተለያዩ ቃላቶችን መመስረት እንችላለን ማለት ነው። ከዚህ በመቀጠል አንድ ሰንጠረዥ እሰጣችኋለሁ። እሱን በመከተል በሀ የሚጀምሩትን ፊደላት እንለያለን ማለት ነው። ለምሳሌ አንድ ሰንጠረዥ መስራት እንችላለን። ልክ በዚህ መልኩ ለምሳሌ ለማ ና ሀ ሀሰት ወር ቄው እነዚህ የተለያዩ ቃላት ናቸው። ከነዚህ መሀል በሀ የሚጀምሩትን በቀላሉ በዚህ መልኩ መለየት እንችላለን ማለት ነው። ስለዚህ ፊደሉን ከለየን ሁለት በሀ የሚጀምሩ 2 ቃላቶች አሉን። አንደኛው ሀሰት ሲሆን ሁለተኛ ደግሞ ሀና ይሆናል ማለት ነው። ጥያቄዎች ካላችሁ ከስር ኮሜንት ላይ አስቀምጡልኝ። በየጊዜው የምለቃቸውን ቪዲዮዎች በመከታተል ራሳችሁን ማሻሻል እንችላለን። አመሰግናለሁ።